ይናገሩ እናቴ ከእንቅልፌ ስነሳ ሙሉ ለሙሉ ከለሬ ይቀየራል። ይሄን ደግሞ ቱርክ ያሉ ቤት ከኔ ጋር የሚኖሩ ልጆች ይናገሩ እናቴ ትሙትን የብሬ ነው እና በጣም ይገርመኛል። ስወድሽ ማርያም ቴንኪዩ። ለምንድን ነው እውነትሽን? ለምን እውነትሽን ነው? አዎ ለምን ዋሻለሁ? ምን እንዳትጨምሩልኝ ምን እንዳትቀንሱልኝ ነው የምዋሻችሁ። አንዳንድ ሰዎች ደግሞ የዱባይ አየር ይስማማቸዋል። ልክ እንደገባን ወዲያውኑ አየሩ የዱባይ አየር ወዲያው ከለሬን ይቀይራል ይላሉ። የዱባይ አየር ምናልባት በጣም ሙቀት ስለሆነ ሙቀቱ ነው ምናምን ብዬ አስባለሁ። የቱርክ አየር እኮ እንደ እንትን አይደለም፣ እንደ ሌላ ሀገር አይደለም አየሩ። አሁን እንደው በጣም ነው እንትን ኦኬ። እና ማሪ አሁን እንደውም አሪፍ ሰዓት ላይ ነው ብትሄጂ አሪፍ ነው። ይዋይ እውነት ነው። ውሸት አልናገርም እና ውሸት አልናገረኝ እና ሁሉም ነው የሚገርማችሁ። ለምንድን ነው ግን ሙዳ ሚዶ ነው ሚዶ ዝቃጭ እንደናንተ አይነት ዝቃጭ ሰው ያስጠላኝ ቢገባችሁ። እሺ ወርቅ እኮ ነሽ። አይ ነው የኔ ፍቅር። ቴንኪዩ መወትሽልኝ። ቴንኪዩ ፍርዬ። እኔ ግን ምን ይገርመኛል፣ በጣም የሚገርመኝን ነገር ልንገራችሁ ጋይስ። ኢትዮጵያ አየሯ በጣም ተስማሚ ነው። አየሯ ብርዱም ሲሆን መካከለኛ ነው፣ ሙቀቱም ሲሆን መካከለኛ ነው። ላይክ ወይኔ ብርዱ ብለን እንዲህ ብለን ምናምን የምንደበቅበት የምንሸሸግበት አየር አይደለም። ብርዱ ላይ እንደዚህ እንደ ውጩ ስኖ ምናምን ቅዝቃዜ በረዶ ምናምን ገለበሌ አይደለም። የኛ አገር ብርድ ኖርማል ነው። ብርዱም ሙቀቱም ሲሆን ኖርማል ነው ሙቀቱ ማለት ነው። ግን አየሩ ከዓለም አየር የኛ ኢትዮጵያኖች አየር ይለያል ይባላል። አዎ ይለያል። ግን ለምንድን ነው አየሩ የማይስማማን? ማለት ለመልካችን ምቹ ያልሆኑ ለምንድን ነው ስታስጠይ? እውነት ነው ማሪ፣ ብዙ ሰው ነው የሚለኝ እና በጣም ነው የሚከፋኝ። አረ ፍርዬ የሚያውችልኝ ደጋገመች ኮመንቱ። አረ ጭንቃ አመላጇ የምትለኝ ምን አድርጊ ነው የምትለኝ? በእመቤቴ የኔ ፍቅር፣ ይሄ ሶሻል ሚዲያ ነው እኮ ቤተክርስቲያን አይደለም። በጭንቋ አማላጇ ምናምን ቤተክርስቲያን ነው እንደሱ የሚባለው ማሪ። ወይ ገብርኤል ወይ ኪዳነ ምሕረት ሂደሽ እናትዬ። ይሄ ሶሻል ሚዲያ ነው። በልቃጣና በልጣጣ የሚበዛበት ምድር ላይ ነው ያለሽው። ስለ ጭንቋ አማላጅ ምን ብትይ የሚሰማሽ የለም የኔ ፍቅር። ሙዳት ስላትረቂ። እሺ ልንገራችሁ፣ ለምንድን ነው እኔ ጥያቄ ልጠይቃችሁ። የምታውቁ ሰዎች አላችሁ? የኢትዮጵያ አየር ከሁሉም አገር የተለየ ነው። አዎ የተለየ ነው ምናምን፣ መልካም ነው ምናምን፣ ይመቻል ምናምን። ግን ከለራችን ላይ ለምንድን ነው አሁን ሌላ ሀገር ሄዳችሁ በወሩ ፊታችሁ የምቾት ፊት ነው የሚሆኑ ካያችሁት ማለት ነው። ምግባችን ነው መልካችንን ያበላሸው ማለት አቧራው ይመስለኛል ማሪ። አሁን አቧራ የለም ሀገራችን ላይ እግዚአብሔር ይመስገን፣ ምንም አቧራ የለም ጌታ። መንገድና እነዚያውን ፎቅ የሚሰሩበት ጋር ምናምን ካለ ነው እንጂ እንደውም እኔ ከስንት ጊዜ በኋላ አቧራ የታየው ኮልፌ እንትን ምንድን ነው የሚባለው? አረ ኬኳ በጉልበትሽ አምላክ አረ መኪናት ያወጣሁልሽ ደግሞ ምን ነበረ ስሙ? እንትን ጋር ስሙን ጠፋ። ስሙን ጥሩልኝማ። ወይኔ ፀጉሬ እንደዚህ ነበር እኮ አሁን። ኬኳ እኔ ማን ነኝ? ቆንጆ ጋይስ አንቺ። እኔም እኮ ፀጉሬ እንደሱ አድርጌው ነበረ። ኪዲ ለምን ሰራሽው? አበጥሬው ጋይስ አታምኑም። ትላንትና ማለት ነው ሊያ ወይ ኬኳዬ ታሪካችንን እየነገርኳችሁ ነው ማሬ። ቆይ እኔ አላቅም። ሀቢባ ራሱ እኮ ልጅ ምን አስነክተሻት ነው ብላኝ ነበር። እኔ ራሱ ለሊት እኮ ንዘርኩሽ ምን አስነክተሻት ነው? አስነክተሻት ይኸውላችሁ ሊያ ደወለችና ከዛ ወጣ ኔት ወይ ሊሰ ኔት ወጣብኝ ምናምን አለችኝ ማለት ነው። ከዛ ኬኳ ተኝታ ነበረ ጋይስ፣ ተኝታለች። እንቅልፏን ተኝታ ነበረ። ተነሳችና ኪዲ አለችኝ። ደነገጠች። ሊያ እንዴት እንደደነገጠ ኬኳ ምን ነው በእንቅልፍ ልቧ እኮ ነው ቤቲ ማርያምን። ከሌሊቱ 9 ሰዓት ተኩል ላይ እኮ ነው
እኔ ፊልም እያየሁ እንትን አስወጣኝ ማለት ነው። ከዛም ኪዱ ጋር ደወልኩለትና አስወጣኝ ኮድ ላኪልኝ ብዬ እያናገርኩ አልጠራችሁም ስሜን። ያውም ጋር በቃ ስሟን አልጠራውም። መቤቴን በቻት ነበር መጀመሪያ እያወራን የነበረው ማለት ነው። ከዛ ክርስቶስ ምስክሬ ነው ኪዲ ብላ አልተተስም በቅርፍ ደግሞ አንቺ ልጅን ምን አስመከሰሻት ነው ብዬ ጮኩኝ። ብታይ ጌታ እሺ ቆይ እንዳንቺ ላደረገው እኮ ነው ፀጉሬን ኤልሹ። ለምን ነው ልጆች የሚወዱን ጋይስ? ፍላውሪ ይልቁኝ ወይ ኪዳን እብስ ነው ሁለት በጣም ነው ልጆች የሚወዱኝ። ያው ምንም እኮ በአካል የተለየ ነገር አላረኩላቸው ማለት ስቲ ኤልሹ ስቲ ኪዲ ተልኮልሻል ግቢና ይማ ስሰራ እያወራ ነበር ወይ አንቺ እንደዚህ ባለምታነሽ እንዴ ወይ ኤልሹ ኪዲ ኤልሹ ላኪልኝ እንዴ መጀመሪያ ታካልኩ ኤልሹ አለችም። ኤልሹማ ይኸውልሽ የሰራችውን ኬክ ነው ወይ ሰርች እኮ ሲያምር መቼ ነው የሰራሽው? ቅድም እየሰራች ነበረ። ጎበዝ እኮ ናት። እንደዚህ ፒክኒክ አንዴ ግን ተይው በቃ ቢሆን ነገር ልልሽ ነበረ። ምን በይ ኧረ አልልሽም። አይ የሆነ ነገር እዚህ ጋር ተልኮልኝ ላሳይሽ አልኩና አንቺ ትፈሪያለሽ ለራስሽ ይቅርብሽ። አሳይኝ። ኧረ ዞር በይ እንዴ እንዴ ፀጉርሽ ነው አልጠር ትለኛለች እንዴ? አይበጠርም ያንቺ ነኝ የሆነ ሰው መሰለኝ እንደ ሸቆርና ዛሬ እንዴት እያደረጋት ነው ኬኳ? እባክሽ ኧረ ኬኳ ዛሬ አራት ብለው እርጎ አጠጫት በኋላ ትበላለች። አያችሁስ ጋይስ ምን ውሃ ሳላስነካው እራሱ እንዴት እንደሆነ አላስነካም። ወይ እኔ ልጅ ኧረ ኪዲ በማርያም ረፊያት በማርያም ታይ ኬኳ አገቢም እንደ አንቺ ሲጣፍጥ ብላ ፓስታ አለች የእናትዬ እኔ ፍቅር እሺ ቢያት እሺ በይ በፍቅር ነው መጣራኝ። እኔ እንዳንቺ አበሻቅጣ እንዳይመስልሽ አንቺ ኪዱ ወይዬ እሺ ምን ትላንትና ሌሊት ነገርሻት ኪዲ ሌሊት እኮ ከኪዲ ጋር እያወራን ተኝታለች እኮ ኃይለኛ እንቅልፍ ወስዷት ተኝታለች እኮ ኪዲ ነገረችኝ። ሌሊት ተነስታ ኪዲ ትላለች። ለዚህ ምን አድርገሻት ነው አልኳት። ብድግ ብላ ኪዲ አላለችትም። ላውድ ላይ ራሱ እኮ አይደለም ስሟን አልጠራው ምናምን። ኪዲ እኮ ሰው ይወዳታል። በተለይ ህፃናት ህፃን ፊቷ ህፃን ስለሆነ እኮ ነው የህፃን ፊት ስለሆነ እኮ ነው ህፃናት ይወዷታል በጣም ሲያምር። ፀጉርሽ አትፍቺው በጣም አሁን እኮ ፍሪዝ ነበረ ሲያምር። ሻሽ ነገር ጣል አድርጊበት ስቲልችው ሂጂ ሻሽ ሻሽ ወይም አሳምረሽ ሰሪው። እሺ እኔ አሁን ዛሬ ሻሽ አሰሬ ነው የምገባው እኔ እራሴ። እነዚህ ሻሾቹ አሉ አይደለ? አይ የሚያምሩ ሻሾች ሌላ አሳይሻልሽ። ምንድን ነው አሳይኛ። ኪዲ ሸሪት ታይ ይቅርብሽ በቃ። የሆነ ሰው ፎቶ ላሳይሽ ነበረ። ኧረ እባክሽ አንቺ ታይ ገብቶሻል። ታሳይሽ የፈለገችውን ነገር ኪዱ እቺ ነገረኛ እኔ መቼ ስም የኔ ግን መቼ ነው እንደዚህ ነገር የማርፈው? እንደ ራቸረት ይሆን ስሚ ግን አውቀሻለሁ ማን እንደሆነ ማን እንደሆነ ግን አውቀሻለሁ። ከሁለቱ የቱ ልሰር? ያኛው ይሻላል። ስትራይፕ ግን የቱ ይሄ ወይስ እሱ ያምራል? አዎ እሱ። እሺ እንዴት ነው ማስረው? አይ ስትራይፑ ያኛው ሰማያዊ ነገሩ እኮ ይሄ
እሱን አይደለም ልቾ ያኛውን ነው የምልሽ። ያኛው ነው የሚያምረው። አዎ አሁን እንደ ጅል እየሳኩ ነው። ሶስት ማዕዘን አሪፍ ነው። አይተሽዋል እንዴ? ከዛ ትንሽ ከፀጉርሽ ከቤቢ ሄርሽ ምናምን ዞር አድርገሽ ሰሪ ልከሽሚ አውቀሽዋል። ግን ማን እንደሆነ ኢድራጂኒ ነው ማለት አልችልበትም። ሄድሹ እንደሱ አድርገሽ አይደለም። ከፀጉርሽን አሳልፊ፣ ፀጉርሽን አሳልፊ፣ ፀጉርሽን አሳልፊ። እንደሱ ልክ ነበረ። ልክ ነሽ። ያ ከዛ የፊት ለፊቷን አስቀሪያት። እሺ እንደዚህ ከዛ እንደዚህ እሺ ጥብቅ አድርጊው። ስር ነው ትንሽ ወደ ላይ ከፍ አድርጊው። እሺ ትንሽ ወደ ኋላ አድርጊው። በዚህ እንደዚህ ከዛ ነሳሪያ ጥብቅ አድርገሽ ስሚ አንቺ የኛ ብቻ አይን ነው ወይስ እሷም እሱን የጠረጠረችው? ኪዱ እኔ አይ ኦልሬዲ ኒው ኢት ምንድን እኔማ ሊያ ገብቶሻል ማን እንደሆነ አውቀ አንቺ ደግሞ የማታዋን አርለብት አይደለ? እንደዚህ ነው የምገባው። እኔም ሲያምር እንደዚህ ነው ያማረኝ። ያምራል። ኤጅናሪ እያዋራች ነው ሊያ ኤድሹ የማታ ሰሚ እኔና ኪዱ የጠረጠርነውን ሰው ነው ወይ ጠረጠርሽ? ያት አሁን ይለፍልችት እሱ ግን እኮ እኔ ከዚህ በፊት ብዬ ነበር እኮ ኤድሹ ነው አውቃለሁ። በቃ እንዴ ደግሞ አይናችን ነው ምንድን ነው ብለን እኮ ነው ኖ እኔ ወዲያው ደግሞ ቢገርምሽ ነገር ስሚ አይናችን ነው ምንድን ነው ብለን እኮ ነው። አይ አይደለም ትክክል ነው። ወዲያውኑ በቃ እኛ ሜቢ በቃ እኛ ችግር ካለብን ብለን እኮ ነው። ትክክል ነው። ይኸውልሽ ኪዱ አየሽ አይደል? እኔ ወዲያውኑ ገና ወዲያውኑ አንቺ ሳቲ ሳየው ወዲያውኑ ነው ያወኩት እና ሳኩኝ። እኔ ደግሞ አይኔ ከሆነ በቃ እስቲ ኪዱ ልጠይቃት ስል ኪዱም እሱ ነው አለች። አንቺ ስታይ አንቺም እንደዛ እንዴ ነው እንዴት ነው የማታውቂኝ? ተይ ወይኔ በምን ምልክት ልንገርሽ? ጥፍሬን እንትን ልሰራው ኦምብሬ ልሰራው ፈልጌ ነበር። የኦምብሬ ነገር ቅንድቤን ይሄንን የኦምብሬውማ ተስቲ ወይኔ ማገዶ አልፈጅም። ገብቶሻል እንዴ? እኛ ገና ኦምብሬው ገብቶሻል? ለምን ትመውቷታላችሁ? ገይት አትመውቷቸው ማሬ። ኦምብሬው ገብቶሻል? የገመቱ እኔ የጥፍር ኦምብሬው እኛ የቅንድቡን የገባን ማሬ። የቅንድቡ ማታቱ ነው። አይ ኖ የሚሳደቡትንማ የቅንድቡ ታቱ እኮ ነው። ታቱን የተሰራችው ግምት ያስቀመጡ የቅንድቧ አንቺን አይደለም ማሬ። ፊዮሪ ግን እኔ ያሳቀኝ የጥፍሩን ኦምብሬ ነው። የጥፍሩን ኦምብሬ ስሚ፣ የጥፍሩን ኦምብሬ ትሰሪያለሽ ሲሉኝ እኔ ቅንድብ መስሎኝ፣ ኧረ እኔ ቅንድብ ኦምብሬ አልሰራም ያልኩትስ ነገር
አይዶ ምን እንደሚሻለኝ ግን ሁላችንም አልገባንም። ፊዮሪ በቃ ነው ያስረዳቸዋለሁ። ኖ እነሱ የመሰላቸው ይሄ ዩቲናስ ምናምን መስላቸው ነው አይደለም? ግን ምን አያውቁም። ዩቲናስ ምን አላችሁ? ማ ይገባሻል? ኧረ ቤት ያንቺ ይገባሻል። ጠንቀሲስ አይደለም ጠንቀሲስ ዩቲማ ላባችን ናት። እኛ በጣም ነው የምንወዳት ዩቲ። ምን ሆነች ዩቲ? ግን ናይ ኮላ ባረጉና ስለዛ መስሏቸው ነው። ናታሊ ነው ኮላ ባረጉ ከናኙ ነው። ኧረ አይ ላቭ ዩቲ ዩቲ ቢግ ላቭ ቢግ ሪስፔክት ሲጽፉ እነሱ እዛው ጥጋችሁን ያዙ፣ እዛው ጥጋችሁን ያዙ፣ ጥጋችሁን ያዙ። እኛ እንደ ከሰው ጋር እንዳናናቅ እኛን አታነካኩን። እናቴ ገና ለገና እናንተ ደስ ባላችሁ ሰዓት ትመጡና ስም እየጻፋችሁ እዚህ ሰውን አታነጋቡ። አሁን እኮ ዩቲን ለምን ወደድሻት ብላችሁ ልትሰድቡኝ ወይ አታፍሩም እኮ እናንተ ገብርኤልን። እኔ በጣም ነው የምወዳት። ለምሳሌ እኔ ከድሮም ጀምሮ ዩቲን ታውቃላችሁ፣ ስደግፋት ታውቁኛላችሁ። ከድሮም ጀምሮ እንዴ አሁን እንዳታስቀምጡ መጣችሁ። ተበላሻላችሁም ነበር እንዴ ሊቾዬ የኔ ፍቅር እንዴት አስተካከለ? ሰላም ሀገሬ፣ ሀገሬን ሰላም ባያት አንቺ ሀገሬ እንዴት ነሽ? ደህና ነሽ? ውለጅላት ማሪ። ሌዝቢያን አይደለሁም እንጂ ሌዝቢያን በሆነ ኖሮ አደርገው ነበረ። የኔ ፍቅር እኔ ተመሳሳይ ጾታ አፍቃሪ አይደለሁም። ቴንኪ ተመሳሳይ ጾታ የቢዲ ልጅ እንዴት ነህ? በሉ ልብላና ልግባ። ቲቪ ኤድሽ ውጪና ያስከስሳል። ከምትወጃቸው ሰዎች መካከል አሁን እንደዚህ አይነት ፍቅር ያለባቸው ሰዎች አሁን ይሻለሽ ቆያለሽ። በእናትሽ አንድ 40 ደቂቃ ነው ማድረግ ላይ ሆነ ራሱ ቴንኪ እንደዚህ ነው የምስቀው። ወይ ኦምብሬ የኦምብሬው ነገር ልቤን የነካኝ። እሺ ጋይስ አብሳሽ አልገባችሁም? አርብ ካልተባለች እኮ አታርጉ እናንተ ቤተሰብ። እሺ ቤተሰብ ታፕታፕ ወደ ተመጣጣኑ እናንተ ግስ ያምን ጌታ ያምን ጌ ምን ያለሽ ማን ያ ከም ሲሪየስሊ የቀጠሮ ጌ ምናምን አዘጋጀሽ እከክ ጋይስ ዳብል ነው ዳብል ላይ ቢበት አልገባንም። ሀገሬ አስገባልሻለሁ። ቆይ አስገባልሻለሁ የኔ ፍቅር ሀገርዬ። አሁን አላደለ ብቻዬን ስሆን አስገባልሻለሁ። እሺ እኔ ማለት ነገ ዩቲዩብ ላይ ቤት ያቃጣሪ የኔ ያቃጣሪ ቤትዬ ነገ የኦምብሬውን ነገር በይ አስታውሽኝ። እዛ የኦምብሬው ነገር አልገባኝም። ሊያኔ አንቺ መቼም አይገባሽም። እኔ እንደሹ ባይዘው ተቀልሽ ባይ ነው ምን አልገባት ኤልሻዳይ ማርያም አረማ ቤቴን ገብቷታል። ማን ኤልሻዳይ አይ ጎበዝዬ ሲያልቅ መጣብኝ። አይ ጎበዝዬ ጎበዜ ና ጎበዜ ስቢ ኤልሻዳይ ናት የማይገባት። የምርሽን ነው ማርያም